بسم الله الرحمن الرحيم ألف لام را تلك آيات الكتاب المبين إنا أنزلناه قرآنا عربيا لعلكم تعقلون نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين قال يوسف لأبيه يا أبت إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين በጣም ጥሩ እንሂድ። በሳምንት አንዴ በኢብራሂም ደሪህ አካባቢ ይቀመጣል። እንዳንረብሸውና እንዳናቋርጠው ሰጋለሁ። ብቻውን ሆኖ በማግኘታችን እንደውም እድለኞች ነን። ከዚህ የተሻለ እድል ማግኘት አንችልም። ማንም ሰው ጣልቃ ሳይገባብን ተረጋግተን ማናገር እንችላለን። ተንቀሳቀሱ። ምን እንደምታደርጉ እናያለን። السلام عليكم አባቴ። السلام عليكم አባቴ። ሰላም በእናንተ ላይ ይሁን ውዶቼ። ከጌታ ጋር እየተነጋገርክ መሰለኝ። መልካም እንዲገጥመን ያንተን ልመና እንሻለን። አላህ እንዲረዳችሁ ጥሩም እንዲገጥማችሁ ይሁን ጊዜ ልመናዬ ነው። እዚህ ምን እየሰራችሁ ነው? በዛሬ ቀን በሌላ ጉዳይ መጠመድ እንደማልፈልግ ታውቁ የለም እንዴ? እናውቃለን። ነገር ግን ዩሱፍ ከኛ ጋር እንዲጫወት እንድትፈቅድለት ልንጠይቅህ ነው የመጣነው። ምን ተፈጠረ? እንደዚህ አይነቱ ሐሳብ እንዴት ሊከሰትላችሁ ቻለ? ምንም አይነት ጥቅም እናገኛለን በሚል ስሜት አይደለም። ነገር ግን ወንድማችን ዩሱፍ ከኛ ጋር ወደ ኮረብታው ወጥቶ እንዲዝናና ፈልገን ነው። በዚያው እንዴት ሥራ መስራት እንደሚችልና ሌሎችም መሰል ነገሮችን እናስተምረዋለን። ዩሱፍ እኮ ገና ልጅ ነው። ወደፊት ሰውነቱ ውስጥ ጠነክር አብሯችሁ እንዲጫወት ወደ ኮረብታው ልከዋለሁ። ንገረው። ምንም አይነት አደጋ ይደርስበታል ብለህ አትስጋ። እንጠብቀዋለን። ልክ ነው አባቴ፣ ቃል እንገባልሃለን። በኋላ እናግሩኝ። በኋላ በዚህ አይነቱን አንገብጋቢ ጉዳይ እንደማታሳኩ ድሮ ማውቀዋለሁ። ይህን ነገር አሳካለሁ ብለህ ካሰብክ ለምን አንተ አልሄድክም ነበር? የነብይ ልጆች ሆነን ምን ነካን? ዩሱፍን ከመግደል ውጪ ሌላ አማራጭ እንደሌለ አምናለሁ። ላዊ ያቀረበው ሐሳብም ቢሆን ተቀባይነት እንደማያገኝና አባታችን ዩሱፍን ከዓይኖቹ ሊያርቀው እንደማይችል አውቅ ነበር። ዩሱፍን አባታችን እያየ መግደል አይደለም እንዴ? ዩሱፍን ከአባታችን እንዴት እንደምናረቀው አስቡና ከግድያ ውጪ መፍትሄ እንፈልግ። አዲስ ሐሳብ መጥቶልኛል። ዩሱፍን ከአባታችን ነጥሎ ለጫወታው ወደ ኮረብታው ለመውሰድ አባታችን ማሳመን የሚችለው ራሱ ዩሱፍ ብቻ ነው። ስለዚህ ዩሱፍን ስለ ኮረብታው ላይ ጨዋታዎች ምን ያህል ደስታ እንደሚሰጥ ነግረነው የመሄድ ጉጉት እንዲኖረው እናድርግ።
ይህ ሐሳብ ከዩሱፍ ከመጣ አባታችን እንደማያስቀረው እርግጠኛ ነኝ። ጥሩ ሐሳብ። በቃ ይህን እንፈጽም። ውጡ። ቀኑን ሙሉ ከህፃናት ጋር እየተጫወትክ ቤት መዋል ነው እንዴ የሚያስደስተህ? አዎ፣ ከነዚህ ህፃናት ጋር መጫወት ያስደስተኛል። እኔም ከናንተ ከልጆች ጋር መጫወት በእጅጉ ያስደስተኛል። ጫወታዎችንን ወደ ኮረብታው ሄደን ብንጫወት ደግሞ የበለጠ ደስ ይላል። ሸለቆውን ለማቋረጥ ለምን በጊዜ አትንቀሳቀሱ? ሌሎች ወንድሞቻችን እስኪመጡ እየጠበቅን ነው። ዛሬ ወደ ኮረብታው መሄድ አትፈልጉም እንዴ? ከጥቂት ቆይታ በኋላ ጉዞ እንጀምራለን። ዛሬ ዩሱፍ ከኛ ጋር እንዲሄድ ልንጠይቅን የመጣ ነው። ዩሱፍን ወደ ኮረብታው ይዘነው እንድንሄድ ለምን አትፈቅድልንም? ከኛ ጋር ከሄደ አብሮን ይጫወታል፣ ይደሰታል፣ እንዲሁም አንዳንድ ስራዎችን ያግዘናል። ከዚህ ወጣ ብሎ ጣፋጭ ፍሬዎችንና አስደሳች መቦሪቂያዎችን እናገኛለን። ይህንን ከዚህ በፊት አይተው ታውቃለህ እንዴ? በፍጹም። እንዴት ነው? በጣም ይጣፍጣል እንዴ? ከሌሎች ፍራፍሬዎች ሁሉ የበለጠ ይጣፍጠኛል። ከዚህ በፊት የተለያዩ ምንጮችና ወንዞችን አይተህ ታውቃለህ? ወንድማችሁ ዩሱፍ እናት እንደሌለው ታውቃላችሁ አይደል? እናቱ ደግሞ ከጎኔ እንዳለየውና እንድንከባከበው አደራ ጥላብኛለች። በተጨማሪም የትኛውም ወላጅ ህፃናት ልጆቹን የመጠበቅ ኃላፊነት አለበት። ሰዎች እኮ ያዕቆብ ልጆቹን አያምናቸውም እያሉ ያወሩብሃል። ዩሱፍ ከወንድሞቹ ጋር እንዲጫወት ፈጽሞ አይፈቅድለትም ይሉሃል። ምን አለ ለአንድ ጊዜ እንኳን እሺ ብለሃቸው ቢጫወት። ገና እኮ ህፃን ልጅ ነው። እኔ ደግሞ ከጎኔ መለየት የለብኝም። ራቅ ወዳለ ቦታ መሄድና መጫወት እንዲሁም ስራ መስራት እንደሚከብደው አውቃለሁ። ይህን ነገር ተውት። ነገር ግን እኛም እኮ ወደ ኮረብታ መሄድ የጀመርነው ከሱ በሚያንስ እድሜ ነበር አባታችን። እናንተ እኮ ከኔ ጋር ነበር የምትሄዱት። ተራ በተራ አልነበር እንዲወስዳችሁ የነበረው። አሁን እንደ ከዚህ ቀደሙ ማድረግ ይከብዳል። ጥሩ አይደለም። እኛ እንዴት መስራት እንዳለበት እናሳየዋለን። ታላላቆቹ ስለሆነን ብዙ ምክር እንመክረዋለን። በጨዋታ ልቡን አጥፍተን ቤቱንና እናንተ እንዲረሳ እናደርገዋለን። ከምንጭና ከወራጅ ውሃ ቀርቶ መጠጣት እንዴት ያምራል መሰለህ። እኛ እኮ ወደ ኮረብታው ስንሄድ እንዘላለን፣ ሩጫ እንሽቀዳደማለን፣ ሌሎችም አስደሳች ጨዋታዎችን እንጫወታለን። እንዴት ደስ ይላል። ምግባችን ትኩስ ወተትና የሚጣፍጥ ስጋ ነው። ዩሱፍ ላይ እንደማታምነን ድሮም እናውቃለን። አምናችኋለሁ። ነገር ግን ይህን ኮረብታ አልወደውም። በህልሜ በርካታ ተኩላዎች ህፃን ልጅን ሲያሳድዱ አይቻለሁ። ይህማ በፍጹም ሊሆን አይችልም። እንዴት ነው 10 ጠንካራ ወንዶች ወንድማቸውን ተኩላ ሲበላው ዝም የሚሉት? ወንድማቸውን ከዚህ አይነቱ አደጋ መጠበቅ የማይችሉ ደካሞች አድርገው ነው የምታይ ማለት? አባዬ ከወንድሞቼ ጋር እንድጫወት ፍቀድልኝ። ገና ትንሽ ነህ እኮ። ከልጆች ጋር እዚሁ አካባቢ መጫወት ነው ያለብህ። እኔ እኮ ህፃን አይደለሁም አባዬ፣ አድጌያለሁ። ከታላላቅ ወንድሞቼ ጋር መጫወት ያስደስተኛል። መልስለታ። ዩሱፍ ራሱ እኮ ከኛ ጋር መሄድ ፈለገ። በላ አባቴ፣ ዩሱፍ ከኛ ጋር ወደ ኮረብታው እንዲሄድ ፍቀድልኝ። ከነሱ ጋር እንዲሄድ ፈቀድክልኝ? እባክህ አባዬ፣ እባክህ ለዛሬ ብቻ ከወንድሞቼ ጋር እንዲሄድ ፍቀድልኝ። እሺ ያልከኝ? እሺ ይሂድ በቃ። በሉ እንንቀሳቀስ፣ እንሂድ። ዩሱፍ በል እንሂድ። ቆይ ተረጋጉ ትንሽ። ዩሱፍን አንዴ ላናግረው ፈልጋለሁ። ወዲህ ና ልጄ።
ዩሱፍን በትኩረት ጠብቁት። እንደናንተ ችግርን አልለመደም። አይዞሽ፣ ከኛ ጋር ጥሩ ጊዜን ያሳልፋል። አደራህን ከወንድሞቼ እንዳትርቅ፣ ራስህን ጠብቅ። እንካ ይህንን ቀሚስ ልበሰው። በልክ የተሰፋ ነው የሚመስለው። ልክ ነህ። ይህ ቀሚስ ከጀነት ለአያቴ ኢብራሂም የተላከ ልብስ ነው። ኢብራሂም የአላህ ወዳጅም ለአባቴ ይስሐቅ አወረሰው። ይስሐቅም እኔ ዘንድ አኖረው። እኔ ደግሞ ይኸው ላንተ ላወርስህ ነው። አደራህን በጥንቃቄ ያዘው። ከወንድሞችህ ቤትም ቦታ እንዳትለይ፣ የሚያዙህንም ሁሉ ፈጽም። ዩሱፍ መጣ። በል ዩሱፍ እንሂድ፣ ቶሎ በል። በላ ዩሱፍ። እስከ ዳገቱ ጫፍ ድረስ አብሬያችሁ እሄዳለሁ። እሺ እንደፈለግ። በሉ እንሂድ እንሂድ። ስጋት አይግባ አባቴ፣ ከዩሱፍ ጋር አስደሳች ጊዜ እናሳልፋለን። ወንድሞችህ በጣም ይወዱሃል፣ ይሳሱልሃል። የሆነ ነገር ካጋጠመህ እርዳታቸውን ለመፈለግ ጊዜ እንዳትሰጥ፣ ራስህን ጠብቅ። እሺ? ለዩሱፍ የሚበቃውን ያህል ምግብና ውሃ ቋጥሬለታለሁ። ከራበው ወይም ከጠማው ስጡት። እንዴታ ላዊ